ሰላም እንዴት ናችሁ? የጆሲ የዩቲዩብ ቻናል ተከታታዮች በባለፈው 12 ቪው ነበር ያገኘነው። ዛሬ ፕሊስ ቢያንስ መቶ እንኳን በትንሽ እንገባለን ብለን እናስባለን። ዛሬ ትንሽ ወደዚች ገጠር ወጣ ብዬ የመጣሁት አንድ ነገር ላሳያችሁ ነው። በሸኖ ወረዳ ነዋሪ የሆናችሁ ወጣቶች ካሁን በኋላ አዲስ አበባ መኖር ላይ ይጠበቅባቸው ይችላል። ምን ነው ካላችሁኝ፣ ይሄ የምታዩት የአባይ ግድብ አይደለም ወይም የሐዋሳ ሐይቅ አይደለም። ራሱ ሽመልስ አብዲሳ ያሰራው የደርበ ሙሳ ሐይቅ ነው ማለት ነው። በጣም ሰፊ ነው። ሌትስ ጎ አሳያችኋለሁ ከየት የት እንደሚደርስ። ያው እንደምታዩት ማለቂያ የለውም። እነኚህ ትንሾች ጋራዎች ምናምን የሚታዩት እነሱን እንትን አድርጓቸዋል፣ ደሴት አድርጓቸዋል ማለት ነው። ከዛ በዚህ በኩል ደግሞ ስታዩት ጭርሽ በቃ የለውም፣ ሀገር የለውም ማለት ይቻላል። ዝም ብሎ ሂያጅ ነው፣ ሂያጅ አይደለም በቃ ለው ላይ ያለ ነው። እና ምን ልላችሁ ነው ጋይስ፣ ይሄን የተመሳሰለ እድል እያለን አዲስ አበባ ላይ ግዴታ ቀን ስራ ምናምን እየሰራን መኖር የለብንም ማለት ነው። ጀልባ፣ አሳ፣ ይሄ የስራ አይዲ ከተመቻቸልን ወጣቶች ነን ወተን እንትን ማለት እንችላለን። እንደገና ደግሞ እንትን ነው ለሀገርም ልማት ነው። ሁለተኛ ደግሞ ሸኖ በዚህ በግድብ ዘርፍ ምናምን አትታወቅም። እሱንም እናሳድጋለን። ለሀገራችን ሞራል ኖሮን ንቃት እንሆናለን። ለትውልድ እንትን እንሆናለን፣ ምሳሌ እንሆናለን። ምሳሌ እኔ ልክ መጥቼ እንደቀረስኩ አንድ ዩቲዩበር ደግሞ መጥቶ እንደዚህ ቢቀርጽ ትውልድ እንትን ይላል ማለት ነው። ትውልድ ወደዚህ አንዳንድ እንትኖች መታችሁ ወደዚህ ከአዲስ አበባ ውስጥ ያላችሁ ሰዎች ወደዚህ መታችሁ መዝናናት ትችላላችሁ። ትኬት ምናምን የለውም። ከስፋቱም ከሆነ ከሐዋሳ ሐይቅ በጣም ትልቅ ነው። ይሄ ራሱ ሐዋሳን አይክልም፣ ሐዋሳን ነው የሚያክለው ሲጀመር። እና ምን ልላችሁ ነው፣ ጀልባ ምናምን ይሄ ሲመቻች አሳ ማጥመድ ትችላላችሁ። በቃ እዚህ ቦታ ምናምን ብቻ በጣም ብዙ ቱሪዝሞች ምናምን ይሄን ቦታ መታችሁ ብጎበኝ እላለሁ። ማለቂያ የለውም። ውሃው በጣም ደስ የሚል ነው። መንፈሳችሁ የሚታደስበት ቦታ ነው እና ብትመጡ ደስ ይለናል። ሁለተኛ ደግሞ የዚህ ሰፈር ገበሬ ማህበረሰብ የሆናችሁ ወጣቶች ወደ አዲስ አበባ መሄድ የለባችሁም። ለምን ካላችሁ ትውልድ እኛ እየለቀቅን የሚገባው ትውልድ የሌላ ሀገር እንትን ነው፣ ወጣት ነው እየመጣ እየተጠቀመ ያለው። ይቅርታ፣ እኛ እዚህ ተወልደን በተወለድንበት ሰፈር ሌላ ሰው ነው እየተጠቀመ ያለው። ፕሊስ እኔ እንኳን ያው አዲስ አበባ ከገባው በእርግጥ ቆይቻለሁ። ነገር ግን ይሄን ውሃ ካየው በኋላ ቀልቤ ተሰርቋል። እና ምን ለማለት ፈልጌ ነው፣ ለትውልዶች በቃ ትውልዶች ትርጉም መሆን አለባቸው። አዲስ አበባ እዚህ ከምናገኘው በላይ ምንም እንትን ያለ ነገር የለም። ራሳችንን እንጠብቃለን። የተወለድንበት ሰፈራችን ነው፣ የተማርንበት ነው። አውቃለሁ በጣም ብዙ የኮቱ ልጆች ያላችሁት አዲስ አበባ ነው። በጣም ብዙዎች የሸኖ ልጆች ያላችሁት አዲስ አበባ ነው። እናም እዚህ ቦታ ላይ መታችሁ ሰፈራችንን ብናለማ፣ ሰፈራችን ካሉት ከኢትዮጵያ ውስጥ ያው ኦልሞስት ተረስታለች ማለት ይቻላል፣ አትታወቅም አሁን። እና እዚህ ቦታ መታችሁ ብትጎበኙትና ደስተኛ ነው የምትሆኑት። ምንም እንትን የለውም። ብዙ ቱሪዝሞች ማስተናገድ ይችላል። ሀገር ነው እንዳልኳችሁ፣ ትንሽ ነገር ምናምን አይደለም። መንጣት ትችላላችሁ። እንደገና ቪው በቃ በጣም ነው የሚያምረው። ማዶ ላይ ስታዩ
ማዶ ላይ ላሳያችሁ። እዛኛው ማዶ ላይ የሚታያችሁ ቤተክርስቲያን ነው። ትንሽ ልፍ ስትሉ ደግሞ ኮቱ ከተማ ናት ማለት ነው። እና ምን ለማለት ፈልጌ ነው፣ በጣም በቃ ደስ የምትል ሀገር ናት። እዚህ ወደዚህ ሰፈር ለመንጣት አስፋልቷ ምናምን አኬር ነው፣ ምንም አያሰጋም። በጣም ብዙ ቦታ መጎብኘት እንችላለን። ደስ የሚል ቦታ ነው። ገበሬ ማህበረሰቡ ሰው ወዳድ ነው። በእርግጥ ያው ኦሮሚያ ክልል ውስጥ ናት፣ ብቻ በጣም ደስ የምትል ሰፈር ናት። እናም ይቺን ሰፈር መታችሁ ብጎበኛት እላለሁ። ሌላው ደግሞ ከብት ለምትወዱ ሰዎች ከብት በጣም በስፋት ምሳሌ አሁን ወንጪ ላይ እንደሚታየው ብዙ ቱሪዝሞች ወደዛ ነው የሚሄዱት። ለምን? በፊትም በእርግጥ ፓርክ ነበረ በዛ ቦታ ላይ ደስ የሚል ቦታ ነበረ። ግን አሁን ከዚህ ከኮቱ አይበልጥም። ስፋቱም በጣም ትልቅ ነው። ብዛቱም በቃ ይሄ ይለያል፣ መጨረሻ የለውም። በጣም 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 ቢያንስ ከጫፍ ጫፍ እሄዳለሁ ብትሉ ከ7 ኪሎ ግራም ይሆናል ማለት ነው። 7 ኪሎ ግራም አልኩ፣ 7 ኪሎ ሜትር ይሆናል። በጣም ትልቅ ሰፈር ነው። በጣም ከዚህ ከእንትን አንስቶ ከደብረ ሙሳ አንስቶ ከኦጦሞዴ እንጊርማ፣ ከእንጊርማ ሰገሌ፣ ከሰገሌ አዳዋ፣ እነኚህ ሰፈራቶች ነው የሚያካትተው እና በጣም ተወዳጅ ነው። በምትመጡ ጊዜ ደግሞ እኛን ኮንታክት ማድረግ የምትፈልጉ ከሆነ ስልካችንን ልንገራችሁ 09600172 እዚህ ላይ ብትደውሉልኝ በማንኛውም ሰዓት ታገኙኛላችሁ። በማንኛውም ሰዓት በትንሽ ብር ክፍያ መምጣት እንችላለን። እንደውም ኦልሞስት ሰው እንዲለምድልን ይሄን ቦታ ለአንድ ለ5 ለ6 ሰዎች ነፃ ከአዲስ አበባ እኔ ራሴ ወስዳቸዋለሁ። ነፃ ምንም እንትን ሳልል ምንም ሳከፍለኝ እኔ ራሴ አመጣቸዋለሁ። እና ይሄ ነው። ዳክዬዎች ምናምኖችም አሉ። ብቻ ሁሉም ነገር በጣም ደስ የሚል ሰፈር ነው። ወደዚህም ደግሞ እንጠቃላችሁ ጋራ እንደዚህ የሚመሳሰሉ ጋራዎች አሉ፣ ቁልቋሎች አሉ። ብቻ ሁሉም ነገር በጣም ደስ የሚል ሰፈር ነው። ትወዱታላችሁ። ከብቶች አሉ፣ ዛፎች የሚያማምሩ፣ እንደዚህ አይነት እሸት አለ። ይሄውን የባቄላ እሸት ነው አለው። እና ጋይስ ምን ልላችሁ ፈልጌ ነው፣ ልክ እንደነኛ አይነት ባቄላዎች ምናምኖች አሉ። ማንኛውም ገበሬ ማህበረሰብ እንኳን መጣችሁ ነው የሚላችሁ። መንጣት ትችላላችሁ። ይሄው እንደምታዩት በጣም ነው የሚያምረው። በባቄላ እሸት ምናምን ቢያንስ በዚህ በጥቅምት ወራት ውስጥ ብትመጡ ይመረጣል። በጣም ተወዳጅ ሰፈር ነው እና ዩቲዩብን ደግሞ 1000 ሰብስክራይብ እንደምንም ብላችሁ ብታስገቡኝ እጠይቃለሁ። ሪል ቦታው ቀጥተኛው ቦታ ከአዲስ አበባ እንዴት ነው የምንወጣው ካላችሁኝ፣ ከአዲስ አበባ ከላምበረት አገረ ማርያም ወይም ደግሞ ኮቱ ብላችሁ ላምበረት ውስጥ ገብታችሁ የኮቱ ታክሲ ካላችሁ ቀጥታ ኮቱ ትመጣላችሁ። ከዛም በኋላ ሳይክል፣ ባጃጅ፣ በራሳችሁ መኪና የምትመጡ ከሆነ ሁሉም ነገር የተመቻቸ ነው። ከአዲስ አበባ ውሎ ገባው የ2 ሰዓት መንገድ ነው። መታችሁ ፈታ ማለት ትችላላችሁ። ኦርቶዶክስ የሆናችሁ ቤተክርስቲያን መሄድ ትችላላችሁ። ሙስሊም የሆናችሁ ራሳሻ ነው መስጂድ ያላት ሰፈር ናት
እና ይቺ ቦታ እንዳታመልጣችሁ ፕሊዝ ብቅ በሉ። እናመሰግናለን።